ዴይ 5 ላይ የምናየው ደግሞ ቶናችን ነው። በጣም ብዙ ሰው ፕሬዘንት ሲያደርግ እኔ ጋም ስልጠና ለመጀመሪያ ጊዜ የሚመጡ ሰዎች የሚሳሳቱ ስህተት በአንድ አይነት ቶን ማቅረብ ነው። ሰላምታውንም ቦዲ ይሄ ሜቶዶሎጂ ስቴትመንት ኦፍ ዘ ፕሮብለም ስታቀርቡ መጨረሻ ላይ ፋይንዲንግ ስታቀርቡ ከዛ ቴንክ ዩ ብላችሁም ስትጨርሱ በጣም በተመሳሳይ ቶን ማቅረብ ፕሬዘንቴሽናችሁ ጥሩ እንዳይሆንና ኦዲየንስ እንዲሰለች አድርገዋል። ስለዚህ ቶናችሁን የተለያየ እያደረጋችሁ በደንብ ፕራክቲስ አድርጉ። ለምሳሌ ሰላምታ ስታቀርቡ ፈገግ ብላችሁ ፍሬንድሊ በሆነ ድምፅ ሰላም እንዴት አደራችሁ ዛሬ ማቀርብላችሁ ብላችሁ ፈገግ ባለና ኢንቫይት በሚያደርግ ፊትና ድምፅ አቅርቡ። ከዛ ደግሞ ኮንክሉዥን ላይ መሀል ላይ ቦልድ የሆኑ ስቴትመንቶችን ስታወሩ ቦልድነስ የሚታወቀው በድምፃችሁ ነው። ልክ ጽሁፎችን ስንጽፍ ኩዌሽን ማርክ ጥያቄ ምልክት እንደምናደርገው ድምፃችን ማለት ያን የሚያደርግልን መንገድ ነው። ስለዚህ ቶናችሁን በደንብ መቃየራችሁን እርግጠኛ ሁኑ። ታዲያ ይህንን የምትለማመዱት የዲፌንስ ቀንና እዛው ቦታው ላይ አይደለም። ቀደም ብላችሁ በደንብ ይህንን ፕራክቲስ ካደረጋችሁ እስከዛሬ የሰጧችሁንም ቲፕ በደንብ ፕራክቲስ ካደረጋችሁት አሪፍ ፕሬዘንቴሽን እንደሚኖራችሁ አልጠራጠርም። ይሄን ደግሞ በሰፊው የምታዩበትን ቪዲዮ ዩቲዩብ ቻናሌ ላይ ፖስት ስላደረኩላችሁ እሱን ማየት ትችላላችሁ። ለተመራቂ ተማሪዎች የምሰራላችሁ ቲፕ አሁንም ዴይ 6 እና ዴይ 7 ይቀጥላል። አመሰግናለሁ።